ሰው እንዴት በዚህ ልክ ለሰው ይኖራል? ሰው እንዴት ኡመቱ ረፍት ይነሳዋል? ነብዩ አለይሂ ሰላቱ ወሰለም አንድ ሙሉ ሌሊት በአንዲት የቁርአን አንቀጽ ሲያለቅሱ አደሩ። ተሐጁድ ሶላት ጀመሩ። ሱብሒ ፈጅር እስኪአዝን ድረስ ለቅሶ ላይ ናቸው። የሚቀሩት ደግሞ አንድ አንቀጽ ነው። ኢን ቱዓዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ኢን ቱዓዚብሁም አላህ ኡመቶችን ብትቀጣቸው ባሮችህ ናቸው፣ ጥፋተኛም ናቸው፣ ፍትሃዊም ነህ በመቅጣትህ ላይ። ፈኢነሁም ዒባዱክ ወኢን ተግፊር ለሁም ብትመራቸው ግን ፈኢነከ አንተል ዐዚዙል ሐኪም አሸናፊና ጥበበኛህ ነው። ማራቸው ነው ለቅሶ። ለቅሷቸው ሲበዛ አርሰለላሁ ጀብራኢል ጅብሪልን አላህ ላከው። ሰሒህ ኢብኑ ማጅህ ላይ ያለ ሐዲስ። ጅብሪል መጣ፣ ጠይቀው ሙሐመድን ለቅሶ በዛ ምንድነው ያስለቀሰው አላቸው። ጅብሪል መጣ፣ ያ ሙሐመድ ጌታ ይጠይቀሃል፣ ለቅሶህ በዛ ምንድነው? ቃላቸው አንድ ነበር፣ ረቢ ኡመቲ ኡመቲ፣ ጌታዬ የኡመቶችን ነገር አደራ። ጅብሪል ተመለሰ፣ ለአላህ አደረሰ። አላህ እያወቀ ላከው፣ ለሙሐመድ ብለህ በለው ኢና ሰኑርዲከ ፊ ኡመቲክ፣ አይዞ ሙሐመድ በኡማህ ጉዳይ ነገ እናስደስተሃለን በለው አላቸው። ይህን ሙሐባ ከኛ ጋር እናወዳል። ነቢዩ አለይሂ ሰላቱ ወሰላም ረሱል ሰለላሁ ዐለይሂ ወሰለም ቃል አይገልጸውም። ውዴታቸው ጥልቅ ነበር፣ እረፍት ነሽ ነበር፣ እንቅልፍ የላቸውም። ጭንቀታቸው ቀን እሱ ነው፣ ምሽት እሱ ነው አለይሂ ሰላቱ ወሰላም። ረሱሉ ሰለላሁ ዐለይሂ ወሰለም ሶሉ ዐላ ረሱልላህ ቃል አይገልጸውም። እኔም መመዘን አልችልም አንዳንዴ ፍቅራቸው